የችቤ በሽታ በምን እንደሚመጣ ያውቃሉ? ሰላም፣ ቅዱስ ሚካኤል የባህል ክፍሎች ነን። ችፌ የቆዳ በሽታ ሲሆን በተለያየ ምክንያት ሊመጣ ይችላል። አንደኛ በቆዳ አለርጂ፣ ሁለተኛ በንጽህና ጉድለት፣ ሶስተኛ በፈንገስ ወይም በባክቴሪያ፣ አራተኛ በኬሚካል ንክኪ፣ አምስተኛ በሙቀትና በላብ መብዛት። ሰውነታችን በሽታ የመከላከል አቅሙ ሲዳከም፣ ውጥረትና የምግብ ችግር፣ ምልክቶቹ ማሳከክ፣ መቅላት፣ መቁሰል፣ ሰውነታችን መድረቅ እንዲሁም ደግሞ ተቆሰለ ውሃ የመሰለ ፈሳሽ ነገር ማውጣት። እነዚህንና መሰል ምልክቶቹን ታዩ ቶሎ ታልታከሙ ቆዳዎ ወደ ሌላ ችግር ሊያመጣብዎት ስለሚችል ወደ ቅዱስ ሚካኤል የባህል ሕክምና ጎራ በማለት አሁኑኑ ይታከሙ። አድራሻችን ቦሌ ሚካኤል ቤተክርስቲያኑ ፊት ለፊት ያለው ህንፃ አንደኛ ፎቅ ላይ ያገኙናል። ስልክ ቁጥር 0989 02 02 ይደውሉ።